እሺ እዚህ ጋር ቲማቲም እና ሽንኩርት አንድ ላይ ፈጭተን እናበስለዋለን አንድ ላይ ማለት ነው። ስልስ እንሰራለን። ስልስ በደንብ አሽተን በርበሬውን በደንብ አሽተን እንሰራዋለን። በደንብ ማለት ዘይት እዚህ ጋር ትንሽ አንሱና ዘይት ጨመር ብታረጉበት እኔ ስለማልወድ ነው እንጂ ዘይት ቆንጆ ነው ሲበዛበት። ከዛ ነጭ ሽንኩርታችንን እንጨምራለን። ከዛ ቅመም እንጨምራለን። ከዛ ጨው ጨምረን እናወርደዋለን ማለት ነው። በቃ አለቀ። ከዛ ይሄ የህልበቱ ዱቄት ነው። በውሃ መጀመሪያ እንዳይጓጉልብን በደንብ እንመታዋለን። ከመታነው በኋላ በደንብ እንዳይጓጉል በዚህ በእንቁላል መምቻው በደንብ እንመታውና እቃዋ ስላነሰችብኝ ነው የኔ ጠበብ ስላለች ትንሽ ስለምሰራ ነውና ዱቄቱ ይሸጣል። ጸባኢት ባልትናም አላቸው ሰምቻለሁ። ከዛ እዚህ ጋር በደንብ ያልበሰለ ውሃ ማለት ያልፈላ ውሃ ላይ መጨመር። እንደዚህ እጃችሁ ማማሰል አለባችሁ፣ ማረፍ የለበትም። በደንብ መማሰል አለበት። ከዛ በኋላ በደንብ ከተንተከተከ በኋላ ይቀዘቅዛል። በውሃ ከቀዘቀዘ በኋላ እንደ እንትን በእንቁላል መምቻ መምታት። ትንሽ ከወፈረ ትንሽ ውሃ ጠብ እያደረጉ ከቀዘቀዘ በኋላ ነው በእንቁላል መምቻ መጥቶ ነጭ ሽንኩርት፣ ዝንጅብል፣ ጨው መጨመር። ከዛ ለምግብነት ማዘጋጀት ማለት ነው። እንደዚህ አሁን እንዳቀረብኩት ራሱ ኩፍ እያለ እየበዛ ይሄዳል። ከዛ እንደዚህ በምታዩት መልኩ በስልስ አድርጎ መመገብ ነው። በጣም ይጣፍጣል። አንደኛ ለጤናም በጣም ጠቃሚ ነው። ብዙ ነገሮች ብዙ ጥቅም አለው። አብሽ ስለሆነ ከአብሽ ከምስር ምናምን ስለሚሰራ በጣም እዛ ጋር ደግሞ ገንፎ ሲሰራ በጣም